አባዬ ልጅ አይደል እንዴ? ይቸገርልህ ምን ችግር አለው? ገና ምርመራው እንኳን ሳይደረግ አንቺ ካፍክክር ወጣሽ ማለት ነው? ካልሆነ እርሶም መርፌ ዶጋ የመጣውን ዶክተር ሉጋው እንደ እኔ ልጅ መጥቶሽልኛል ማለት ነው? እንዴት ነው ሳትነግረኝ የምትመጣው? እኔና አንቺ ያለንበት ሁኔታ ጥሩ ላይሆን ይችላል፣ ግን በዚህ በጭንቀትሽ ሰዓት እኔ ልተውሽ አይገባም። ቆይ ሳትነግረን እንዴት መጣ? ልጅ ነኝ ብለሽ እነ ሰላምን ለማታለል መሞከርሽ ልክ አይደለም። ቢሆንም አልፈርድብሽም። ኧረ እኔ ማንንም አልሸወድኩም። ድሀ በህልሙ ቂቤ ባይበላ ኖሮ ማጣት ያቋምጠው ነበር አለች አክስቴ። እችኛዋ እህታችሁ፣ ያችኛዋ ደግሞ ሰራተኛ እኮ ነው የመሰለችኝ። ሆን ብላ ገንዘብ ለማግኘት የፈጠረችው ግርግር ነው እንጂ ልጅ አይደለች። ምርመራው ግን የግድ መደረግ አለበት። ሀና ደም ሰጥታሽ ነበር እንዴ? እዚህ ቤት ምንም ፈልጋችሁ ብትመጡ እኔ ምንም አያገባኝም። ዝምድናችሁን ፈልጌ ከመሰላችሁ ተሳስታችኋል። እኔ አንዱ ሁሉንም ዘመድ መሆን የሚችል አባት ነው ያለኝ። ሀና አባቴን እንዴት ነው የምትናገሪው? ሰሞኑን በጣም በተደጋጋሚ ስለ ሀና እያወራሽ ነው። በሰላም ነው? እኔ እርግብ ግን ሰውን እንዴት ማሸበር እንዳለብኝ የማውቅ ሰው ነኝ። ከምታወሪ ለምን አትሞክሪኝም? ልቀቂኝ እባክሽ።